አንድ ሊቅ ያለውን ልንገራችሁ። ዲያብሎስ እመቤታችን የሚጠላት አንደኛ በትዕቢቱ፣ ሁለተኛ በቅናቱ፣ ሶስተኛ በምቀኝነቱ ነው ይላል። ይገርመኛል። እኔ በትዕቢቱ እንዴት እኔ ያሳትኳት የሔዋን ልጅ ይህንን ጉር ትሰራኛለች? እንዴት አምላክን ትወልዳለች እኔ የናቅኳት ብሎ በዚህ ይበሳጫል። ቅናቱ ደግሞ እሱ የሌለውን ትሕትና እመቤታችን ይዛ ተገኝታለች። እሱ አምላክ እሆናለሁ ሲል እሷ ደግሞ የአምላክ እናት ትሆኛለች ሲሏት ኧረ እኔ አይገባኝም እንዴት አድርጌ አለች። ተመልከቱ። ነያመቱ ለእግዚአብሔር ኋላም ቢሆን የእግዚአብሔር ባሪያው ገረዱ ነኝ እናቱ ላይ ለማለት እንኳን ያልደፈረች ፍጹም ትሕት ናት እሷ ፍጹም። ስለዚህ እሱ የሌለውን ትሕትና ይዛ ቢያት ቀና። ስለሚቀናሳ የቀና ሰው ቀንቶ አይቀርም። እስመ ቅናት ትበልዖሙ ለልበ ብዙኃን በመዓት። ቅናት ውስጥን የሚያቃጥል እሳት ስለሆነ ቀንቶባት አይቀርም፣ ይመቀኛታል። እንዳትመሰገን ምስጋናዋን ያሰናክላል። ከእግዚአብሔር በታች ለፍጥረት የሚገባትን ማርያም እንድትመለክ የተሰራ ስርዓት የለም። ነገር ግን እንደሚገባ እግዚአብሔር ያከበራትን ምስጋና እንዳትመሰገን ይከለክላል። ሰውን ወደ እግዚአብሔር የምታደርስ ገመድ እንደሆነች ስለሚያውቅ ማለት ነው። ስለዚህ ዘመነ ጽጋብ፣ ዘመነ ማይረር ኢሳይያስ የዘራውን ዘር የሸከፍንባት የትንቢት አዝመራ እመቤታችን ናት። ዳዊት የዘራውን ትንቢት የሸከፍነው በእሷ ነው። ሙሴ የዘራውን የትንቢት አዝመራ አካል ነስቶ ግዘፍ ነስቶ የሕይወት ፍሬ ሆኖ የተመገብንባት አዝመራችን መሶበ ወርቃችን እናታችን ቅድስት ድንግል ማርያም ስለሆነች የድንግል ማርያም ቀን በጎ ቀን ይባላል። እሺ በጎ ቀን በሉ። እኔ እውነቴን ነው። እግዚአብሔር ዓለምን ያዳነባቸው ብዙ ዕለታት አሉ። ከነዚህ ቀኖች የመጀመሪያይቱ የእመቤታችን ቀን ናት። የእመቤታችን በዓል የምትከበርበት ቀን ነው። ለምን ስንለው ደግሞ እንተ በላዕሊሃ ተመራወቅ አለ። ማርያምን የምናከብራት ለምንድን ነው? የእሷን በዓል በጎ ዘመን ለምን አልከው ብለን ቅዱስ ያሬድን ብንጠይቀው ምን ይላል? እንተ በላዕሊሃ ተመራወቅ አለ። በእሷ አካላዊ ቃል ሙሽራ ሆኗልና። ሙሽራ ሆኗል ማለት ነው። ባለጸጋ ድሃን እንደሚያጭ፣ ድሃው በባለጸጋው ሙሽራ የድሆች ልጅ በባሏ ሀብት እንደምትከብር ሁሉ አዝማደ መራዊና አዝማደ መራት የሙሽራ ወገንና የሙሽሪት ወገን እንደሚዋሃዱ ሁሉ በእመቤታችን ባዕድ መለኮት ባዕድ ሥጋን ተዋህዷል። ክቡር መለኮት ህሱር ሥጋን ተዋህዶ ሥጋን አክብሮታል። የእኛ ሥጋ በመልዕልተ ኪሩቤል እንዲቀመጥ ሆኗል። ማዕርገ መላእክትን እንደ ጫማ ተጫምቷል። አጋንንትን በኃይለ ሥልጣኑ ረግጦባታል። ለከ ኃይል ለከ ጽን ብሎ እንዲመሰገን በቅቷል። በልዕልናው ሥጋውን አክብሮበታል። ስለዚህ ሙሽራ በእሷ አካላዊ ቃል ከእሷ ሥጋ ነስቶ ሙሽራ የሆነባት የሰርግ ቤታችን እመቤታችን ቅድስት ድንግል ማርያም ናት።